ሰላም ሰላም የአፍታ ንባብ ተከታታዮች እንደምን አላችሁ? ዛሬ በአዲስ ርዕሰ ጉዳይ መጥቻለሁ። ቻናሉ ሰብስክራይብ፣ ላይክ እና ሼር አድርጉት። ቀጥታ ወደ ትምህርቱ ገባለሁ። ዛሬ የምንመለከተው የትምህርት ይዘት የልብ ወለድ አላባውያን ወይም የልብ ወለድ መሰረታዊ ነገሮች ብለን የምንጠራቸውን ይሆናል ማለት ነው። እንግዲህ የልብ ወለድ አላባ ወይም ደግሞ መሰረታዊ ነገሮች የምንላቸው እነማን ናቸው? ምንድናቸው? ጥቅማቸውስ ምንድነው የሚለውን እንመለከታለን ማለት ነው። ወደ መጀመሪያው የልብ ወለድ አላባ ስንመለከት የመጀመሪያ የምናገኘው ታሪክ ነው። በነገራችን ላይ ወደ 7 የልብ ወለድ አላባውያን አሉ። እነሱን አንድ ባንድ እንመለከታለን። የመጀመሪያው ታሪክ ነው። ታሪክ ወይም ስቶሪ ብለን የምንጠራው ነው። እንግዲህ ታሪክን በልዩ ልዩ መንገድ መግለጽ እንችላለን። ታሪክ ማለት የልብ ወለዱ ተቀዳሚ ነገር ነው። ልብ ወለዱ ስለሚጻፍለት ጉዳይ ወይ ደግሞ ልብ ወለዱ ስለሚያነሳው ጉዳይ ነው ማለት ነው ታሪክ የምንለው። ስለዚህ ታሪክ የልብ ወለድ ዋና ነገር ነው። የትኛው ልብ ወለድ ያለ ታሪክ ሊጻፍ አይችልም፣ ያለ ታሪክም ሊሆን አይችልም። ስለዚህ ታሪክ የልብ ወለዱ ተቀዳሚው ነገር ነው ማለት ነው። ስለዚህ ታሪክ በእንደዚህ አይነት መንገድ መግለጽ እንችላለን። ሌላው ታሪክ ማለት በልብ ወለድ ውስጥ ሁነቶችና ድርጊቶች በቅደም ተከተል የሚቀርቡበት ነው። የሁነቶችና ድርጊቶች በቅደም ተከተል የሚቀርቡበት ሂደት እሱን ታሪክ ብለን እናስቀምጠዋለን ማለት ነው። ስለዚህ የልብ ወለድ ታሪክ አጓጊነት በሰው ልጅ ዘንድ ተቀባይነት እንዲኖረው ምን መሆን አለበት? ከእውነተኛው የሰው ልጅ ህይወት የተቀዳ መሆን መቻል አለበት ማለት ነው ታሪኩ ማለት ነው። ሁለተኛው ትልም ወይም ሴራ ነው። ትልም ወይም ሴራ ኮዝ ኤንድ ኢፌክት ብለን መጥራት እንችላለን። ትልም ወይም ሴራ ማለት ወለድ ውስጥ በምክንያትና ውጤት ላይ ተንተርሶ የሚጻፍ የልብ ወለድ አካል ነው። ለዚህ ትልም ማለት በምክንያትና ውጤት ላይ ተመስርቶ የሚጻፍ የልብ ወለድ አላባ ወይም መሰረታዊ ነገር ትልም ብለን እንጠራዋለን። ምክንያትና ውጤት ነው፣ ኮዝ ኤንድ ኢፌክት ብለን ያልነው ነገር ማለት ነው። ስለዚህ ትልም ማለት ለምን ሆነ ብለን ስንጠይቅ የሚሰጠን ምክንያታዊ መልስ ይሄንን ትልም ብለን እንጠራዋለን። ስለዚህ ትልም ማለት ምን ማለት ነው? በምክንያትና ውጤት ላይ ተመስርቶ የሚጻፍ የልብ ወለድ አላባ ወይም መሰረታዊ ነገር ትልም ብለን እንጠራዋለን። ለእያንዳንዱ ለሚደረገው ድርጊት የራሱ የሆነ ኮዝ አለው ማለት ነው። ስለዚህ ይሄንን ትልም እንለዋለን። ለምሳሌ ንጉሱ ሞተ፣ በንጉሱ ሞት ምክንያት ንግስቲቱ ሞተች ብንል ይሄ ትልም ነው ወይም ሴራ ብለን የምንጠራው ነው። ኮዝ እና ኢፌክት አለው ማለት ነው። ስለዚህ ይሄንን ትልም ብለን እንጠራዋለን ነው። ስለዚህ ትልም ማለት ምክንያትና ውጤት ላይ ተመስርቶ የሚጻፍ ነው ማለት ነው። ምክንያትና ውጤት አንድ ነገር ለሚሆነው ነገር ሁሉ ምን አለው? ምክንያት አለው ማለት ነው። ይሄንን ትልም ብለን እንጠራዋለን። ስለዚህ ይሄ የልብ ወለድ ዋናው መሰረታዊ ነገር ነው፣ ሁለተኛው መሰረታዊ ነገር ነው ማለት ነው። ሶስተኛው መቼት ነው። መቼት ወይም ሴቲንግ ብለን የምንጠራው ይሄ መቼት የምንለው የሁለት ቃል ጥምረት ነው። ታዩት አንድ ቃል ይመስላል ግን ሁለት ቃል ነው በውስጡ የያዘው። መቼና የት የሚል ቃላቶች አሉት በውስጡ። ስለዚህ መቼት ማለት የልብ ወለዱ ታሪክ የተከናወነበት ጊዜና ቦታ ማለት ነው ማለት ነው። ስለዚህ የልብ ወለዱ ታሪክ የሚከናወንበት ጊዜና ቦታ መቼት እንላለን። የልብ ወለዱ ታሪክ ደግሞ ማን የሚያከናውነው ማን ድርጊት የሚፈጽመው አካል ገጸ ባህሪያቶች ናቸው። እንግዲህ ገጸ ባህሪያቶች የተሰጣቸው የራሳቸው የሆነ ታሪክ አለ። የራሳቸው የሆነ የተሰጣቸው ሊቀኑት የተሰጣቸው ጉዳይ አለ። ያንን ጉዳያቸውን የሚፈጽሙበት ያንን ታሪካቸውን የሚያከናውኑበት ጊዜ ቦታና ሰዓት በአጠቃላይ ምን እንለዋለን? መቼት ብለን እንጠራዋለን ማለት ነው። አራተኛው ገጸ ባህሪ ነው ወይም ካራክተርስ ምንላቸው ማለት ነው። ገጸ ባህሪያት ወይም ካራክተርስ የልብ ወለዱ ባለ ታሪኮች መባል ይታወቃል። በዋናነት ገጸ ባህሪ ማለት የልብ ወለዱ ባለ ታሪኮች ወይም የልብ ወለዱን ታሪክ በበላይነት የሚጫወቱ የሚተውኑ የሚከውኑ አካላቶች ወይም ደግሞ በደራሲው የምናብ ፈጠራ ወይም ደግሞ በደራሲው የተፈጠሩ የገሃዱ ዓለም ወኪሎች ወይም ነጸብራቆች እነኚህን ገጸ ባህሪ ብለን ነው የምንጠራቸው። ስለዚህ ገጸ ባህሪያቶች የገሃዱ ዓለም ትክክለኛ ሰዎች አይደሉም። ገጸ ባህሪ ማለት የገሃዱ ዓለም ወኪል ናቸው ወይም ደግሞ ነጸብራቅ ናቸው እንጂ የገሃዱ ዓለም ትክክለኛ ሰዎች አይደሉም። እነኚህ ገጸ ባህሪያት የሚሳሉት በማለት በደራሲው ነው። በደራሲው ምናባዊ ችሎታ የሚፈጠሩ ገጸ ባህሪያቶች ናቸው። ስለዚህ ገጸ ባህሪያት ማለት የልብ ወለዱን ታሪክ በበላይነት የሚጫወቱ ባለ ታሪኮች ብለን እንጠራቸዋለን ማለት ነው። ስለዚህ ታሪኩን የሚተርከው ሰው ስለማን ነው? ታሪኩ የሚተርከው ስለማን ነው ብለን ስንጠይቅ የምናገኘው ምላሽ ይሆናል። ስለማን ነው ታሪኩ የሚነግረን?
ስለ ከሌ እንላለን። እኛ ከሌ ብለን የምንጠቅሳቸው ሰዎች ወይም ደግሞ ገጸ ባህሪያቶች እነሱን ነው ገጸ ባህሪ ብለን የምናስቀምጠው ማለት ነው። በሌላ አነጋገር ገጸ ባህሪያት ማለት የተለያየ ገጸ ባህሪያትን ተላብሰው የሚጫወቱ ወኪሎች ናቸው። የገሃዱ ዓለም ወኪል የተለያየ ገጸ ባህሪ ማለት የሚሰጣቸው ባህሪያቶች አሉት። ለምሳሌ ክፉ ነው የሚሰጠው ገጸ ባህሪ ያለ ደግ፣ የዋህ፣ ሩህሩህ፣ ሰካራም፣ አጭበርባሪ፣ ሌባ እነኚህ የመሳሰሉ ገጸ ባህሪያቶች ይሰጣቸዋል። እነኛን ገጸ ባህሪያቶች የሚጫወቱ ሌባውም የሌብነትን፣ ሰካራሙም የሰካራምነትን፣ ደጉም የደግነትን፣ አዛኙም የአዛኝነትን ሁሉም የራሱን ገጸ ባህሪ የሚጫወቱ ሰዎች የገሃዱ ዓለም ወኪሎች ወይም ደግሞ ነጸብራቆች ወይም አምሳያዎች እነሱን ገጸ ባህሪ ብለን እንጠራቸዋለን ማለት ነው። ዋናው ነገር ግን ገጸ ባህሪ ማለት የልብ ወለዱ ባለ ታሪኮች ናቸው ማለት ነው። ታሪኩ የማን ብለን ስጠይቅ የገጸ ባህሪያቶቹ ነው ብለን ነው ልንመልስ የምንችለው። ስለዚህ ይሄ ዋነኛው የልብ ወለድ አላባ ነው ማለት ነው። አምስተኛው ግጭት ነው ወይም ኮንፍሊክት የምንለው ማለት ነው። ግጭት ለልብ ወለዱ ወሳኙና አስፈላጊው ነገር ነው። ግጭት ማለት በገጸ ባህሪያት መካከል የሚፈጠር አለመግባባት ግጭት እንለዋለን ማለት ነው። እዚህ ግጭት የልብ ወለዱ የጀርባ አጥንት ነው ማለት እንችላለን። ስለዚህ ይሄ የጀርባ አጥንት የሆነው ግጭት የልብ ወለድ አላባ ገጸ ባህሪያቶች ወደ አላስፈላጊ ነገር በሚገቡበት ሰዓት የሚፈጠረው ጉዳዩም ነገር እሱን ግጭት ብለን ነው የምናስቀምጠው። ስለዚህ ግጭት ገጸ ባህሪያት ወደ ግጭት ውስጥ ለመግባት በቂ የሆነ ምክንያት ሊኖራቸው ይገባል። ተአማኒነት ያለው መሆን አለበት። ግጭቱ አሳማኝ ነው ወይ የሚለውንም ከግምት ውስጥ ማስገባት አለበት። በተለይ ደራሲው እዚህ ጋር በደንብ አድርጎ ማየት ያለበት ጉዳይ ነው። ሌላው ልብ ሰቃይ መሆን አለበት እና ታሪኩን ወደፊት የሚያራምድ መሆን መቻል አለበት። ግጭት ዝም ብሎ ገጸ ባህሪያቶች ማጋጨት ብቻ ሳይሆን ወይ ደግሞ ወደ ነገር ውስጥ ገብተው እዛ ውስጥ እንዲፍጨረጨሩ ማድረግ ሳይሆን ያ የሚጋጩበት ወይ ደግሞ ወደ ግጭቱ እንዲገቡ የገፋፋቸው ነገር ራሱ በሰዎች ዘንድ ተአማኒነት ያለው ወይም ደግሞ ሪያሊቲ መሆን መቻል አለበት ነው። አንዳንዴ ስናየው ይሄ ዝም ብሎ ለማይረባ ነገር እንደዚህ አይነት ችግር ውስጥ ይገባል እንዲህ ብለን ልንል እንችላለን። ያ እንዳይፈጠር ገጸ ባህሪያት ወደ ግጭት ውስጥ በሚገቡበት ሰዓት ግጭት ውስጥ ለመግባት የሚያነሳሳቸው ነገር ምክንያታዊ መሆን አለበት ነው። ተአማኒነት ያለው መሆን አለበት ነው። ልብ ሰቃይና አንጠልጣይ መሆን አለበት ነው። ከዛ ውጪ ዝም ብለን የምንጽፈው ነገር ከሆነ እሱ ግጭት ልንለው አንችልም። ስለዚህ ግጭት ለልብ ወለድ በጣም ወሳኝ ነው፣ ለአንባቢው በጣም ወሳኝ ነው። ስለዚህ አንባቢው ታሪኩ ወደፊት ቶሎ ለማንበብ እንዲጓጓ ለማድረግ ግጭት ወይም በገጸ ባህሪያት የሚደረግ ግጭትና ወይም ውጣ ውረዶች በጣም አስፈላጊ ናቸው ማለት ነው። ስለዚህ ይሄ ከግምት ውስጥ መግባት አለበት ነው። ስድስተኛው የልብ ወለድ አላባው የመሰረታዊ ነገር ብለን የምንጠራው ጭብጥ ወይም ቲም ነው። ጭብጥ ማለት ልብ ወለዱ ሊነግረን የፈለገው ነገር ምንድን ነው? ለእኛ ሊያስተላልፍልን የፈለገው ትምህርት ወይም እውቀት ወይም ፍሬ ነገር ጭብጥ እንለዋለን። ስለዚህ ጭብጥ ማለት ልብ ወለዱ ሊነግረን ወይም ሊያስተላልፍልን የፈለገው መልእክት ልንለው እንችላለን፣ ወይም የልብ ወለዱ ማዕከላዊ ሀሳብ ልንለው እንችላለን፣ አሊያም የልብ ወለዱ ፍሬ ነገር ልንለው እንችላለን። ልብ ወለዱ ሊነግረን የፈለገው ነገር ሊያስተምረን የፈለገው ነገር ምንድን ነው? ወይም አንብበን ከልብ ወለዱ ላይ ያገኘነው እውቀት ምንድን ነው? ያ ያገኘነው እውቀት ወይም ደግሞ መሰረታዊ ነገር እሱን ጭብጥ ብለን ነው የምናስቀምጠው። ስለዚህ ጭብጥ ልብ ወለዱን አንብበን ካነበብን በኋላ የምናገኘው እውቀት የምናገኘው ትምህርት እሱን ጭብጥ እንለዋለን። ሰባተኛው አንጻር ነው። አንጻር ወይ ቪው ነው። አንጻር ማለት የልብ ወለዱ ያተራረክ ስልት ነው፣ ወይም ልብ ወለዱ የሚቀርብበት ዘዴ ትልም እንለዋለን ማለት ነው። አንጻር እንላለን። ስለዚህ አንጻር የልብ ወለዱ ደራሲ ታሪኩን ለአንባቢው ያቀረበበት ወይም የተረከበት ዘዴ ማለት ነው። ይህ ማለት ታሪኩን የሚነግረን ማን ነው፣ ከታሪኩ ጋር ያለው ግንኙነት ምንድነው የሚሉትን መልስ የሚሰጥ ወይም ደግሞ ይመልሳል። እንደዚህ አይነት ጥያቄዎችን የሚመልስ የልብ ወለድ አላባ አንጻር እንለዋለን ማለት ነው። ይህ አንጻር ማለት የልብ ወለዱ ጽሁፍ የሚቀርብበት ዘዴ አሊያም የልብ ወለዱ ደራሲ ታሪኩን ለአንባቢው የሚያቀርብበት መንገድ ወይም ደግሞ ያተራረክ ዘዴ እሱን አንጻር ብለን እንጠራዋለን ማለት ነው።
እንግዲህ ውድ ተከታታዮቻችን ለዛሬ የያዝኩላችሁ የትምህርት ይዘት ይሄን ይመስላል። የተወሰነ ነገር እንዳገኛችሁ ተስፋ በማድረግ የዛሬውን በዚህ ያበቃለሁ። እንግዲህ እኔም የበለጠ እንድነሳሳ ቻናሉን ሰብስክራይብ፣ ላይክ እና ሼር አድርጉት። የዚህን ሙሉ ኖት ከፈለጋችሁ በቴሌግራም ቻናል ላይ አስቀምጥላችኋለሁ፣ ፒዲኤፉን ማለት ነው። እዛ ላይ አወርዳችሁ በጽሁፉ መጠቀም ትችላላችሁ። የቴሌግራም ቻናል እዛው በዩቲዩብ ዲስክሪፕሽን ቦክስ ስር አስቀምጫለሁ። እየገባችሁ ጆይን እያደረጋችሁ ኖቶቹን ከዛ መውሰድ ትችላላችሁ ማለት ነው። ስለዛሬ ስላለን ቆይታ በጣም አመሰግናለሁ። ቻው።